እንዳልሆነ ዛሬም ልነግራችሁ ማስረጃ ሰጣለሁ አብ ስላለመሆኑ ማስረጃ እሺ አዳም ይኸው ሁለተኛ ዮሐንስ መልእክት ምዕራፍ 1 ቁጥር 3 ላይ እንደዚህ ይላል አዳም ይኸው ከእግዚአብሔር አብና ከአብ ልጅ ከኢየሱስ ክርስቶስ ጸጋና ምህረት ሰላምን በእውነት በፍቅር ከኛ ጋር ይሆናሉ ይላል አሁን እዚህ ጋር ከእግዚአብሔር አብና ከአብ ልጅ ሲል የአብ ልጅ ማን ነው የአብ ልጅ ኢየሱስ አይደለም ኢየሱስ ከሆነ ታዲያ ኢየሱስ እንዴት አብ ይሆናል የአብ ልጅ ሆኖ እንዴት አብ መልሶ ይሆናል ደግሞ መጽሐፍ ቅዱስ እንደዚህ ነው የሚለው እዛው ክፍል ላይ ስናነብ መጽሐፍ ቅዱስ እንደዚህ ነው የሚለው የአብ ልጅ የሆነው ኢየሱስ ክርስቶስ ነው እንጂ ኢየሱስ ራሱ ደግሞ አብ አይደለም መጽሐፍ ቅዱስ እንደዛ ብሎ ያስተምራል ይሄው ላምብ አዳምጠኛ ተረጋጋ አዳምጠኝ እንደዚህ ይላል ለሚመጣ ሁሉ ግን በክርስቶስ ትምህርት ለማይኖር ሰው አምላክ የለውም ይላል በክርስቶስ ትምህርት ለሚኖር ግን አብና ወልድ አሉት ይላል አብና ወልድ አለው አይደለም አሉት ነው የሚለው በቁጥር ብዙ አድርጎ ነው ያወራ ያለው አብና ወልድ ስትል በቁጥር እየነገርከን እኮ አብና ወልድ አሉት አብና ወልድ ስለዚህ ስለ ሁለትነት እየተናገረ እዚህ ጋር ሁለት አካላት እንዳሉ ነው የሚነግረው አዳምጣው ነው ይወላችሁ ማንንም ሰው ወደ እናንተ ጋር ቢመጣ ይህንን ትምህርት ባያመጣ በቤታችሁ አትቀበሉ ሰላም አትበሉት ይላል የትኛውን ብዙ አሳቾች ወደ ዓለም መጥተዋል እነርሱም ደግሞ ኢየሱስ ክርስቶስ በስጋ እንደመጣ የማያምኑ ናቸው ይሄ አሳቹና የክርስቶስ ተቃዋሚ ነው ይላል ስለዚህ የአብ ልጅ የሆነው ኢየሱስ ነው በስጋ ራሱ የተገለጠው እንጂ አብ አይደለም በስጋ የመጣው ስለዚህ እንደዛ ሚል አሳቹና የክርስቶስ ተቃዋሚ መንፈስ ነው ስለዚህ ኢየሱስ አብ አይደለም